ሙዛዛ ማኩ መጣ። አንቺ እዚህ ያለሽ እያወቀ እንዴት መጣ? ጠርተሽ ነው አይደል? ያምሻል እንዴ? እንዴት ነው እጠራዋለሁ? እንዴት ናችሁ? አለው ደህና ነኝ። እንዴት ነህ? ቆይ እኔ ስለመጣው ነው ሄደችው? አይመስለኝም። ምናልባት ስራ ስላለባት ነው። አረ ባላቃት ይገርመኝ ነበር። አንዴ አናግሪኝ። ምን ፈለክ? እኔ ስለመጣው ለምን እንደምትሄጂው? የኔ መኖር እኮ ለአንተ አስፈላጊ እንዳልሆነ ተናግሯል። አንቺ ግን ቆይ እንዴት ሊመጣ ቻለ? አንቺ ነግረሽ ነው የመጣው? ኦኬ ቢሆን ይሻላል። አሁን ደግሞ እንድትሆኝ ፈለኩ። አንተ ስትፈልግ እኖራለሁ፣ አንተ ሳትፈልግ ደግሞ እሄዳለሁ። እንደዛ ነው ያው አለ አይደል? እንዳሰብከው አልሆነ። እንድለምን ነበር የፈለከው። እኔ ደግሞ እንደሱ አላደረኩም። እሱማ ትንሽ ብጠብቅሽ መች መምጣትሽ ይቀራል። ሙዛዛ ከዚህ በኋላ እኔን ማውራት አይደለም እኔ የደረስኩበት እንዳደርስሽ ደግሞ እኔን ማውራት አይደለም ማየት ይናፍቃል። እሺ ከየት ያመጣሽው ድፍረት ነው? ከጊዜ የኔ ፍቅር አለ ስልካዎች ይመጣ። ማን ነው? ፍቅረኛዬ ነው። ቆይ እንዴት በዚህ ፍጥነት? አንቺ ቆይ መጀመሪያ መኮናቶ ጁን ነበር እንዴ? የገፋኝ እኮ ራሱ ነው። ለምን ገፋኝ ብዬ ማለቃቀስ ነው ያለብኝ ወይስ የራሴን ህይወት መቀጠል ነው ያለብኝ? ቢሆንም እሱ ባንቺ ልክ ያሰበ አይመስለኝም። ይሄኔ ትመለሳለች እያለ እየጠበቀች ነው የሚሆነው። እና እኔ ምን አገባኝ? ህይወት ከሄደው ጋር አይቆምም፣ ካለው ጋር ይቀጥላል እንጂ መኩ መቀበል የሚችል አይመስለኝም። ምን ያላቅልሽ? እስቲ ቆይ ልጠይቅሽ፣ በተሳሳተ ቦታ ሆነሽ መሮጥ ቆይ ምንድነው ጥቅሙ? እሱማ ግን ደግሞ ከነበራችሁ ነገር አንፃር ይከብዳል። አንቺ ግን አልከበደሽም? ትልቁ ህመም ያለው ቀስቶቹ ሲወቅሽ አይደለም፣ ቀስቶቹን ለመንቀል ስትሞክሪ ነው። እና እንኳን እሱ እኔም ማመኝ ተቀብያለሁ። ባይሆን ዝም በመጣልሽ ግን ያምራል በጣም እና ቁጭ በል መኪና ወቀት አየሽው? አገባ ደሞ እኮ አምሮበታል። ቆይ ልጅቷን ፎቶ አላሳይሽ። በጣም ያምራሉ። የተባረከ ትዳር ይሁንላችሁ። የምርሽን ነው? ምን? እንዴት የምትወጂ ሰው እኮ እና አልከፋሽም? ለምን ይከፋኛል? በሷ ቦታ በሆንኩ ብለሽ አልተመኘሽም? አሰብኩት። በምንም አይነት ሁኔታ ውስጥ ብሆን በሷ ቦታ በሆንኩ ብዬ አልተመኘሁም። ግን አይመስልም። መልቀቅ ያለብኝን ደስ እያለኝ መልቀቅ እችልበታለሁ። ደግሞ እሷ ለቦታው ውብ ናት። ለእሱ የተፈጠረች እሱ ናት። ለእሱ ደስታ ደግሞ እኔ ደስ ብሎኛል። አንዳንዴ እድለኛ ሳይሆን የምንሸነፍበት ታሪክ አለ። ይሄ ሳክስ አመጣልሽ። ሄሎ ወይ የኔ ስለ ያለ አንቺ እኮ ህይወቴ ባዶ ነው ታውቂያለሽ አይደል? በቃ እንገናኛለን። እሺ ቆይ እንዴት ዝም ልትዩ ቻልሽ? ከማያስፈልግ ድራማ ዝምታ ይሻል። ቆይ ግን ይቅርታ አድርገሽለታል? እንደዚህ ሆኖ እያየሽው ለምን አንድ ላይ ትመለሱ? ድራማ ይብቃል። ይቅርታ ልብ ያለው ሰው ይቅር ይላል እንጂ የተደረገበትን አይረሳም። ይሄ ሁሉ ነገር እኮ አንቺን ለማስቀናት ነው። ቆይ እንደዚህ ሆኖ ግን አይፈቅድም። ኧረ ተዋረድኩልህ በእናትህ። ኧረ ወይኔ ምን ነው ምን ሆንክ? ኧረ በእናትህ ስልኬ ጆሮ ላይ አልጠራም። አይ እባክሽ፣ እኔ እኮ ለሱ መጥፎ አልነበርኩ። እሱማ እኔ ምስክር ነኝ። በጣም ጥሩ ነበርሽ ሜቲ። ምን ጥሩ ብታደርጊ በሌላ እንደሚተኩሽ አትርሽ። እኔ የተማርኩት እሱ ነው። ሁሌም ቢሆን ሰው ለመሰናበት ዝግጁ ነኝ። በተለይ እንደዚህ ልታይ የሚሉ ሰዎች። በቃ ብዙ አትጨነቂሽ። ይሄ እባክሽ ራሱ ጉዳይ። ከመጠን በላይ ማሰብ ለደስታ ማጣት ትልቁ መንስኤ ነው። እኔ ደግሞ ደስታዬን በጣም ወድ ሰው ነኝ። እናስታ እና ይመች ጀመር እንደዚህ ነገር ውስጥ ነው ያስገባ። ኧረ በእናትህ ተወኝ። መቼ ስትሰክስ ነው? እኔማ አስቀናታለሁ ብዬ ነበር። ስታስቀና ካይኔ ወጣ። ይሻለው የጠፈጠፈም ዘመድ የለም ሲል ወይ አንቺ ላይ ሲጀምር እኮ ችግር አለብሽ ካልሽሽ
ወይኔ በጣም ይቅርታ። አንቺ ወይኔ ጉዴ ፈላ። እራሽ በሩን ትዘጋዋለች እንዴ ገገማ? ምንድነው? ክራሾችሽ ላይ ውሃ ደፋውባቸው። ምን ማለቴ ነቢኒ ላይ አታረጊ። እስቲ በሩን ክፈች። ኧረ ተይ። ኧረ በሩን እየደበደቡት ነው። እሺ አንቺ ክፈች በር። ኧረ እባክሽ እንዴ ምንድነው በሩ? እናንተ ልጆች በሩን ሳልሰብረው ክፈች። ክፈች ብዬሻለሁ። እሷ የምታሳክፍትልሽ ራስሽ ክፈች። ምንም አይደለም። አንቺ ምንድነው? አንቺ ያምሻል እንዴ? ደፍተሽ ምንድነው ትይኛለሽ? ምንድነው እንደ ውሻ እናንተስ የሰው አጠብ ጥግ ስር የምትሄዱት? አንቺ ግን ምን አይነት ሰው ነሽ? አንቺ አሰሽ አንቺ ተቆጥተሽ አይከብድም? ግን ይቅርታ ብያችኋለሁ እንዴ ገባሁት። ፍቅረኛውን ሊያገኝበት የለበሰው ልብስ እኮ ነው ያበላሽሽበት። እንኳን አበሰበስኩት። አንተን ግን ይቅርታ። አንቺ እባክሽ ሂጂ። የዚህ ጅል አነጋገር ነው። በዛ ላይ ደግሞ በር እንዴት ነው የሚመቱት? የበሩ ገረመሽ እንዴ? ገና አንቺን መጠፈጠፍሻለሁ። እሺ ዋቷት እጂ በእናትሽ በጥፊ እንዳለ ጠፈጥሻለሁ። የጠፈጠፈም ዘመድ የለም። ሂድ ወደዛ። ልጅቷ ጤነኛ አይደለችም እንዴ? እንዴ ምን ሆነሽ ነው? እንዴት እንደሚያደርገው እያየሽ ነው አይደለ? እሺ ፍቅረኛ ነኝ ማዘር ውስጥ ዋቷት ምን ያህል ድጋሚ እንዳላገኝሽ። እሺ ዛሬ ደግሞ ምን አይነት ልጅ ነች ያጋጠመችኝ?